السلام عليكم ورحمة الله وبركاته. هنا الفيديو النيوز أحباش مالك وده كبر عمكم متارو وده ሙታኖች የሚጣሩ ሙታን መንፈስ የሚጣሩ ማለት ነው። ምን አለ እነሱ ወደ ቀብር አምልኮ ወደ ሽርክ ነው የሚጣሩት። ቀብር አምልኮ ብሎ እዚህ ጋር የምጠይቀው ማለት ነው። ቀብር አምልኮ ቀብር ይመለካል ብሎ የተጣራ ኡስታዝ እስኪ ሰጡኝ። ሲጀምር ቀብር አይመለክም። ቀብር እንደዚሁም ደግሞ በአላሁ ሱብሃነሁ ወተዓላ ላይ ያጋራ የሆነ ማለት ነው። አላሁ ሱብሃነሁ ወተዓላ አይምረውም። ቀብር አይመለክም። ነገር ግን ቀብር መዘየር ይቻላል። ቀብርን መዘየር ከነቢያችን አለይሂ ሰላቱ ወሰላም በሐዲስ መጥቶልናል። ቀብሩን ዙሩ እሷ እኮ አኺራን ታስታውሳቸዋለች እና ብለውናል ማለት ነው። እና ቢላል ኢብኑ ሐሪስም የነቢያችንን አለይሂ ሰላቱ ወሰላም ቀብር ዘይረው ነበር፣ ይዘይሩ ነበር። ይህ ቀብር መዘየር አይቻልም የምትሉ ከሆነ ምንም ማስረጃ የላችሁም ማለት ነው። ወላኪን እናንተ እያላችሁ ያላችሁ ወደ ቀብር አምልኮ ቀብር አይመለክም። ይመለካል እንደ ቀብር ይሄ ራሳችሁ የምታስጠጉት የሆነ ሰዎችን የምታጠሙበት የሆነ ውሸታችሁ ነው። በጣም በተደጋጋሚ ይህን ነገር የምትዋሹበት እና ሰዎችን ወደ ራሳችሁ ለመሳብ የምታደርጉበት ወደ ጥሜታችሁ መሳብ የምታደርጉበት የሆነ የጥሜት አንጃዎች የፈጠራችሁት እንትን ነው እንጂ ነቢያችን አለይሂ ሰላቱ ወሰላም በሐዲሳቸው ነግረውናል ማለት ነው። እንደዚሁም ብዙ ሷሃባዎች ነቢያችንን አለይሂ ሰላቱ ወሰላምን ቀብር ይዘይሩ ነበረ። እንደዚሁም ሌላም ለምን አኺራን ነው ያ ሰው የሚያስታውሰው እንጂ ሄዶ ቀብርን አያመልክም። ቀብር ሲጀመር በየትኛው ኪታብ ነው እንደዛ ተብሎ አህለ ሱና ወል ጀማዓ የሆነ ሙስሊም የሆነ ሰው ቀብርን አምልኩ ብሎ የተጣራበት? እስኪ እዚህ ጋር ማስረጃችሁን ስጡን ማለት ነው። ሙስሊም የሆነን ሰው ደግሞ ምንም ነገር እንትን ሳይል እነዛ ወደ ሽርክ ነው የሚጣሩት፣ እነዛ ወደ ኩፍር ነው የሚጣሩት ብሎ ያለ ራሱ ነው የሚከፍረው ማለት ነው። ለምን ሙስሊም የሆነ ሰው ነው ያ ሰውዬ ምንም ነገር አላደረገም። በራሳቸው ፈጥረው የሚሰሩት የሆነ ሰው ነው። ቀብር የሚያመልክ የለም። እንደዚሁም ደግሞ የሚያመልክ የሆነ ሰው ይከፍራል። ለምን ከአላሁ ሱብሃነሁ ወተዓላ ውጭ በሐቅ የሚገዙት ጌታ የለም። ከአላህ ውጭ ማንንም ሊገዛ ወይንም ደግሞ በአላህ ላይ መጋራት አይቻልም። አላሁ ተዓላ በሱ ላይ ያጋራ የሆነን ሰው ምህረት የለውም፣ ያኔ አይማርም ማለት ነው። ነገር ግን ዝም ብላችሁ በሰዎች ላይ የምትለጥፉት የሆነ ነገር ሰዎችን ለማጥመም የምታደርጉት ነገር በጣም ከባድ የሆነ ነው። ከነዚህ ሰዎች ልንጠነቀቅ ልንርቅ ይገባል ማለት ነው።